السلام عليكم ورحمة الله وبركاته ሁሌም የስኬት ጸዳ በልፋት ውስጥ የሚገኝ ስለመሆኑ አስታውስ ከልብህ እንዳይጠፋ አድርግ የሚያጋጥምህ ውጣ ውረድ ሁሉ ከጀርባው ያዘለው ምቾትና ስኬት እንደሆነ እመን እያንዳንዱ የምታልፈው ፈተና በጎ ፍሬ አለው ረጅሙን ተራራ ስለመውጣት አንድ እርምጃ ወደፊት በተጓዝክ ቁጥር ሰፊውን የድል ከተማ ይበልጥ ታየዋለህ ስለዚህ አትድከም አንቺም አትድከሚ አትሰለች አንቺም አትሰለች በውስጥህ ያለውን ጉልበት ሁሉ ተጠቀም ለንዴትና ስሜታዊ ለሆኑ ጉዳዮች ብለህ አታባክነው ነፍስህን አጥራበት ተራራ መውጣት አድካሚ ነው ያታክታል ተስፋህን ሊያሟጥጥም ይችላል ነገር ግን ከጽኑ ትግል በኋላ ምንጊዜም አሸናፊነት እንዳለ ማስተዋል ከቻለ ስሜታችንን መግራት እንችላለን ንዴታችንን እንቆጣጠራለን ወደ ክፋት የሚወስዱ ተግባራትን እንሸሻለን ከጊዜያዊ ተድላ ይልቅ ዘላቂ ብሎም ዘላለማዊ ተድላ እናስባለን ይህ የበጎነት ጎዳና ነው የድል አድራጊነት የኢማንና የእምነት የኢህሳን ወይም ደግሞ የመልካም ስራ ብርሃን ነው ጽናት ትግስትና ትጉ ሰራተኝነትን ይፈልጋል ዶክተር ማርደን የተባለ የስነ ልቦና ተመራማሪ የምርጥ ስብዕና ምሳሌ ሲናገር እንዲህ ይላል ምርጥ እንቁ በእሳት ግለት እንደሚወጣ ሁሉ ምርጥ ስብዕና በፈተናዎች የታሸ ነው በከባድ እሳት የተፈተነ እንቁ ጠንካራ ብረቶችን የመቁረጥ ኃይል አለው ይለናል ጀርመናዊው ፈላስፋ ካንት በበኩሉ በበረዶአማ የምድር ክፍል የሚኖሩ ፔንግዊኖችን ምሳሌ አድርጎ የሚያጫውተን ሐሳብ አለ ፔንግዊን ማለት በበረዶአማ አካባቢ የሚኖሩት ናቸው እንዲህም ይላል ፔንግዊን መብረር ያልቻልኩት አየሩ ስላገደኝ ነው አየሩ ባይኖር ኖሮ ቢያንስ ካሁኑ ጉዞዬ በተሻለ ፍጥነት መንቀሳቀስ እችል ነበር ትላለች ይሁን እንጂ መንቀሳቀስ ይቻለችው እኮ አየሩን መቅዘፍ ስለቻለች መሆኑን አታውቅም አየሩ ባይኖር መንቀሳቀስ አትችልም አብዛኞቻችን ትክክለኛ ያልሆኑ ሐሳቦችን በማሰብ ተጠምደናል እነዚህ ትክክለኛ ያልሆኑ ሐሳቦች በጥቂቱ ልንገራችሁ የመጀመሪያው ድሃ ባልሆን ኖሮ ብዙ የምሰራቸው ስራዎች ነበሩ ዩኒቨርሲቲ መግባት እድል ቢኖረኝ ኖሮ ለዓለም የሚጠቅም የምርመራ ስራ ይኖረኝ ነበር ከኢትዮጵያ ውጭ ብፈጠር ኖሮ ስኬታማ ሆን ነበር ጥሩ የቅርአት መሰረት ቢኖረኝ ኖሮ ጥሩ የዲን ስራዎች ሰራ ነበር ነገሮች ባይከብዱኝ ኖሮ ብዙ ስራዎች ሰራ ነበር ወዘተ እንላለን ያልተረዳነው ነገር ችግሮቹ ባይኖሩ እኮ ያሰብናቸው ሐሳቦች አናስብም ነበር ገንዘብ ቢኖረን የምንሰራውን ብዙ ስራ እንዳለ ካሰብን ቢያንስ ገንዘብን ለማግኘት መወሰንና መስራት አለብን ከበርካታ ወጣ ወረዶች ጋር ካልተፋለምን መጠንከር አንችልም የምንጠነክረው በሚገጥመን ችግር ጥንካሬ ልክ ነው ስለዚህ የህይወት ውጣ ወረዶችን እንደ እንቅፋት ሳይሆን እንደ ስኬት መሰረታችን እንቀበላቸው ስኬታማ ሆንኩ ለማለት ያለፍናቸውን ችግሮች እናስታውስ የለ ወሰላሙ አለይኩም ወራህመቱላሂ ወበረካቱ ለዛሬ ተጠቅማችኋል ብዬ ያሰብኩት ርዕስ ይሄን ይመስላል ኢንሻአላህ ተዓላ እንደምትጠቀሙበት ተስፋ አደርጋለሁ በኮሜንት ላይ ደግሞ ቀጣይ እንድሰራላችሁ የምትፈልጉትን ነገራቶች ኮሜንት ላይ አድርጉልኝ السلام عليكم ورحمة الله وبركاته